አፍሪካን አሜሪካን ሂስትሪ ሚውዚየም በዋሽንግተን አካባቢ በቅርብ ዘመን ከተገነቡት ሙዚየሞች መካከል አንዱ ነው። ከዋሽንግተን ካፒቶል ህንፃ እስከ ሊንከን ሜሞሪያል ተንጣሎ በተዘረጋው ሜዳ ላይ ይገኛል። የዋሽንግተን ሞኑመንት ከጀርባው መገኘት ለአፍሪካን አሜሪካን ሚውዚየም ልዩ ግርማ አላብሶት። የአፍሪካን አሜሪካን ሚውዚየም በፕሬዝዳንት ኦባማ ዘመን የተገነባ ነው። በመርከብ ቅርጽ የተገነባ ሲሆን ጥቁሮች ከአፍሪካ ወደ አሜሪካ በመርከብ ተጭነው መምጣታቸውን ለማመልከት ነው። ሚውዚየሙን ለመጎብኘት ከመላው አሜሪካ ብዙ ሕዝብ ይጎርፋል። የሚውዚየሙን ውስጣዊ ክፍል በሚቀጥለው ቪዲዮ በዝርዝር እንመለስበታለን። ሰላም።